ባለ ሰባት በሯ ደቡባዊት ኮከብ የዳሞት አጽዳል ከ50 በላይ ነገስታት የነገሱባት ውብ የሆነችው ወላይታ ሶዶ በደቡብ ኢትዮጵያ ትልቋ ከተማ ስትሆን የደቡብ ኢትዮጵያ ክልል ዋና ከተማ ናት። ከአዲስ አበባ 329 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ከ500 ሺህ በላይ ህዝብ መኖሪያ ናት። በሰባቱ በሮቿ ከፍተኛ የህዝብ ፍሰት የምታስተናግድ ሲሆን እጅግ ግዙፍ የሆነ መናኸሪያም አላት። ይህ መናኸሪያ በታታሪ ሰራተኞቹ ጥራት ያለው አገልግሎት እየሰጠ ይገኛል። የከተማዋ መግቢያና መውጫ የሆኑትን ሰባቱ በሮች ስንመለከት አንደኛ ከወላይታ ሶዶ በቦዲቲ በኩል ሻሸመኔ፣ ሁለተኛ በዲምቱ በኩል ሐዋሳ፣ ሶስተኛ በሁምቦ ጠባላ በኩል አርባ ምንጭ፣ አራተኛ በከሱባ በኩል ሳውላና ጂንካ፣ አምስተኛ በበላይ ሐዋሳ በኩል ተርጫ ጅማ፣ ስድስተኛ በአረካ በኩል ሆሳዕና፣ ሰባተኛ በሆቢቻ በኩል ዲላ ናቸው። ከሰባቱ በሮቹ ስድስቱ ደረጃውን የጠበቀ የአስፋልት መንገድ ሲሆኑ በሆቢቻ በኩል ዲላ የሚወስደው መንገድ ብቻ አስፋልት አልተሰራለትም። በወላይታ ሶዶ ከተማ የወላይታ ሶዶ ዩኒቨርሲቲ ጨምሮ የግብርና ኮሌጅ እና በርካታ የግል ኮሌጆች ይገኛሉ። የኢትዮጵያ ንግድ ባንክ፣ ልማት ባንክ እና የግል ባንኮች በዲስትሪክት ደረጃ ቢሮአቸውን በከተማዋ ከፍተው ለደቡቡ የአገሪቱ ክፍል አገልግሎታቸውን እየሰጡ ይገኛሉ። ኢትዮ ቴሌኮም፣ መብራት ኃይል፣ የኢትዮጵያ መንገዶች ባለስልጣን ይህችን ደቡባዊት ኮከብ ስትራቴጂካዊ ከተማ መቀመጫቸው ካደረጉ ሰነባብተዋል። ወላይታ ሶዶ ከተማ በአፍሪካ ደረጃ ካሉ 10 ዓለም አቀፍ የቀዶ ጥገና ስፔሻሊስት ሐኪሞች ማሰልጠኛዎች አንዱ የሆነው የሶዶ ክርስቲያን ሆስፒታል የሚገኝበት ሲሆን ሆስፒታሉ ከመላው ኢትዮጵያና ከኬንያ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን እና ጅቡቲ ለሚመጡ ታካሚዎች በአሜሪካን ስታንዳርድ የሕክምና አገልግሎት እየሰጠ ይገኛል። ወላይታ ሶዶ ከተማ የዓለም ቅርስ የሆነውን የወላይታ ዘመን መለወጫ ጊፋታ በዓል በየዓመቱ መስከረም ወር ላይ በደማቅ ሁኔታ ታስተናግዳለች። የጊፋታ በዓል የወላይታ ሕዝብ የሰላም የፍቅርና የእርቅ በዓል ነው። የጊፋታ በዓል በደማቅ ዝግጅት የሚከበር ሲሆን ከሀገር ውስጥና ከውጭ ሀገር እጅግ ብዙ ቱሪስቶች ይገኛሉ። በጣፋጩ የወላይታ ቁርጥ ስጋና በተወዳጁ የወላይታ ዳታ እንዲሁም በጉርዶ፣ ሙቾ፣ ቆጭቆጮ በመሳሰሉ ባህላዊ ምግቦች ይከበራል። የወላይታ ሶዶ ከተማ ስትራቴጂካዊ አቀማመጥ የበርካታ የግል ባለሀብቶችን ትኩረት እየሳበ የሚገኝ ሲሆን የገበያ ማዕከላት፣ ባለኮከብ ሆቴሎች፣ ሎጆች፣ የእንግዳ ማረፊያዎች፣ ሪል ስቴቶች፣ ሆስፒታሎች እና ሌሎች የኢንቨስትመንት ስራዎች በሰፊው የተገነቡ ይገኛሉ። በተጨማሪም በመንግስት የአስፋልት መንገድ፣ የኮሪደር እና የወንዝ ዳር ልማት እየተከናወነ ይገኛል። የወላይታ ሶዶ አየር ማረፊያ በግንባታ ላይ የሚገኝ ሲሆን የሶዶ ኢንተርናሽናል ስታዲየም ግንባታ በቅርቡ ይጀመራል ተብሎ ይጠበቃል። ከወላይታ ሶዶ ከተማ እስከ ዳሞታ ጫፍ ድረስ ከ7000 ደረጃዎች በላይ ግንባታ እየተከናወነ ይገኛል። እኚህ ግንባታዎች ሲጠናቀቁ ወላይታ ሶዶ ከተማ የኢትዮጵያ የብልጽግና ማሳያ ተምሳሌት ትሆናለች።